ሉላ በኢቢኤስ ቴሌቪዥን በሚተላለፉ የተለያዩ ፕሮግራሞች በሳልና ተወዳጅ ጋዜጠኛ መሆኗ ይታወቃል። ዛሬ ግን የምናወራው ስለ ጋዜጠኝነት ስራዋ ሳይሆን ስለ ግል ህይወቷና በድጋሚ ስለጀመረችው አዲስ የፍቅር ጉዞ ነው። አንተ ትብስ ሲባባሉ የነበሩት የዋሻው እንዴ የፕሮግራም አዘጋጆች ኮሜዲያን አሌክስን እግዚአብሔር ይማርህ ለማለት ለምን ሰነፉ? አበባ ጉንጉን ለታይታ ለማስቀመጥ እና ከመሮጥ ይልቅ ደግ ጊዜን በማስታወስ ከመጠየቅ ጀምሮ ለሕክምናው ብትረባረቡስ? ጫንቁ ሱሪ ላባሽ ሞች አላምንም አልኩኝ። ቆሜ ነው መሰለሽ። ምን እግር እንደሌለ ሰው ዝም ትሉኛል። በሰራችሁ እግር ዝም ለለቅሶ መሳል ነው ያለብኝ። አባት የወለዳትን ልጅ ለሁለት ዓመት ሙሉ ጀንጅኖ የላከችለትን ፎቶ በያ ያቀናብሮ የራቁት ፎቶ የራቁት ቪዲዮ በፌስቡክ ፔጁ በቲክቶክ ላይ ፖስተባት ማለት ነው። ሰላም፣ ዛሬም እንደተለመደው ሰሞኑን መነጋገሪያ የሆኑ ቪዲዮችን ይዤላችሁ መጥቻለሁ። ቤተሰብ ያልሆናችሁ ሰብስክራይብ የምትሏን የደወል ምልክት በመጫን ቤተሰብ ሁኑኝ። ለሌሎች እንዲዳረስ ሼር፣ ላይክ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። ወደ መጀመሪያው ቪዲዮ እንለፍ። ምን አን ጊዜ መጣበን ይሁ እስቲ ዳቦ ነች አንዴ ዳቦ ነች እጫት እቺን ዳቦ ብቻ ይሁልኝ እዋት እስቲ እንደ በመድኃኒዓለም አብዚ እየኖርን ነው ወይ ምንድነው? እሺ ምን ላድርጋት? እቺን እስቲ ምን ላድርጋት? ጉድ ይሁልኝ ባለፈው ሰልም ጉርሰት እስቲ እያት እስቲ ጎበዝ ይሁልኝ ጎበዝ ይሁልኝ ዳቦ ብቻ ይሁልኝ ይሄ ዳቦ ነው። አረ ጎበዝ ይሁልኝ እሺ እንብላ እንዳትሉኝ አደራችሁ። ምኑም በላ ነው ባካችሁ። ሼር ኮሜንት ምናምን አድርጉልኝ። አዎ እውነት ነው። አሁንማ ብሶበታል። እኔ ምን እንደሆነ አላውቅም። አሁን ላይ ያሉ ዳቦች የውስጥ ምናምን ነገር ሊገኝ የለም። በቃ አሁን ላይ የውስጥ ራሱ በቃ ተጣብቆ ነው ያለው። ራሱ አንጀቱ ተጣብቆ ነው ያለው። የውስጥ አንጀት የለውም ዳቦ በቃ የለውም። የምታክለው በጣም ትንሽ ናት። በዛ ላይ እኔ ድሮ ሳቅ ግራም ልኬት ነበረና በየዳቦ ቤቱ ግራሙ ቼክ ይደረጋል ይባላል። እየገቡም እየፈተሿቸው ያደረጉት ነበር። አሁን ግን የለም። በቃ የድሮ ኖርማል ዳቦ ድሮ በቃ በብር 5 4 በሚሸጥበት ጊዜ የነበረው ልኬትና ይዘት አሁን ላይ የለም፣ ፈጽሞ የለም። ከባድ ነው። ሚኒስትሪ እንደነበር 6ኛ ሰርተነዋል ነው ብላችሁ ሰርታችሁ 6 ቢሆን አላውቅም፣ ግን ትንሽ አፈነው ደግሞ ከብደ ነው። እወድቃለሁ ብላችሁ እንዳትጨነቁ። ቀጣይ አዎ እንግዲህ ልጅ እያለን ፈተና ተፈትነን ስንመጣ ፈስ በቃ ቀላል ነው እንላለን። ውጤቱም ሲመጣ ፈስ ነው በቃ የለም። ልጅነት አገላለጽ እንደዚህ ነው። አየለች አየለ አያንቱ አዩ ከተባሉ በምን እንለየው? ስለዚህ መለያ ኮድ ስጡንና እንለይ። የትኛው አዩ የትኛው አየለች የትኛው አያንቱ እንደሆነ የእርሱን ጾታ በምን እንለየው? ከበደን እኮ ለመለየት። ሌላስ ግራ የኔም ጠፍተኛል እንኳን ያስተታዩ ዶሮም ስትገነጣጥ ጎበዝ ነሽ ተባልኩኝ። አዎ መገነጣጠል ነው ሞት እንጂ መስራቱ ናችሁ። እስኪ ዶሮ እና ዶሮይቱን ሰዓት ለበልባታለሁ። አንቺ በቃ በቁመም አቃጥለሽ በሞትም ነው የምታቃጥየው። ስሚኝ ቆይ ዶሮ አሁን መጀመሪያ ገዛሽው ታረደ። ከዛ ምንድን ነው የሚደረገው? ታረደ ከዛ ታርዶ በሳፋይ እንትን ይደፈናል። ከዛ ተደፍኖ ከዛ ሲከፈት ዶሮይቱ ካለስ እሺ ሞቷል። ከዛ በቃ ትሰራለች። እንዴ ትሰራለች ትበላለች። እሱን ማን የምትቆጥርሻል? እንዴት ነው የሚገነጣጠለው? ንገሪ። ቆይ ዶሮ ስንት ብልት ነው ያለው? 12 ምን እሺ ንገሪ። እንትን ፈረስ ነው። ፈረስ እዚህ ጋር ከኋላዋ ምንድን ነው? ፈረሰኛ አንድ እና እንትን መቋደሻ 2 አይኗ እንኳን አይበላም። አይኔ ኖርማል 2 እና ደግሞ እግሯም ይበላል መሰለኝ። 3 እኔ ግን ከሰውነት አምራና መትበያት ብትለኝ እንትና እና መበላት ምን ቆዳዋል
የዶሮይቱን ቆዳይቱን የተላጠውን ቆዳዋ ይመቸኛል እንቁላላ ይመቸኛል እሺ ታዩና አሁን ቶሎ ብለሽ ብልቶቹን ንገርኝ 4 ብያለሁ እግር እጅ ብለሻል እጃ ስንት እግር ነው ያላት ዶሮ ግን አጠቃላይ ከነጇ ስንት እግር ነው ያላት 4 እሺ ከታዝቂያል ይሄ ሌላ ምን ቀረ የቀረ አካለ ስንኩልሽ ሌላው ሌላስ ግራ የኔም ጠፍተኛል ካላስተፈሉ ምን ታርጋው እንግዲህ በገጠር አባቶቻችን ልጆቻቸውን ሲጠረጥሩ የሚያው ብልት ነው የልጆቻቸውን ብልት ያያሉ ከሌላ የተወለደ ነው ብሎ ካመኑ ከነሱ ጋር ካሰቡ ከነሱ ጋር ተመጣጣኝ ነው ትልቁ መለያቸው እሱ ነው በከተማ ከሆነ በደንብ ሊመረመር ይችላል በገጠር ግን የሚያው ብልት ነው ይሄ ትልቅ እንትን ነውና አንድ ሰው እንደ ውርስ ነው ማለት ነው እንደ ውርስ ነው ገብስ ዘርቶ ባቄላ ማጨድ አይቻልም ልጅ አባቱን ነው የሚወርሰው አሁን ምንም ይሁን የአባትየው ትልቅ ከሆነ የልጅ የተማይደም ትልቅ ነው የአባትየው ትንሽ ከሆነ የሱም ትንሽ የተማይመጣ አንድ ሰው በዚህ ታመናል አባቶች የሚያምኑ በዚህ ነው ይሄ ልጄ አይደለም ልጄ ነው ብሎ የሚወስኑት የልጃቸውን ብልት አይተው ነው የልጃቸውና የራሳቸውን ያገናዝባሉ ያን ነው ትልቁ ነገሮችና አንድ ሰው የገጠር ዲኤንኤ የወንዶችን ብቻ የሚመረምር ነው የሚመስለኝ እንግዲህ ሴት ከሆነ ሴት ወለደችውና ሴቷን ከሆነስ ማጣራት የተፈለገው ሴት ልጅ ከሆነች በምንድን ነው የምትመረመረው በምንድን ነው የሚለካው ማለት ነው አይ ካልሆነ እንግዲህ ወይ ሪፈር ወደ አዲስ አበባ ይጻፋል ማለት ነው እንጂ ያኛው ዲኤንኤ የሚሰራ አይመስለኝም እኔ አላውቅም ብቻ ግን አንድ ሺህ ለጡት ማስያዣ ለዚች ማህረም ለማካከለው ጨርቅ እንድቻጎችን እና ይችን በሚይዘው 1000 500 200 አልገዛው 100 አልገዛው አለሙ ይሞት እሰፋለሁ ደግሞ ሁለቷን ጡት እዚህ ከተታ አድርጎ እንደ አግድም ጨርቅ ቀዶ አፏን ጠበብ አድርጎ አጠር ያለች ጉንፋ ቀረጢቷ አነስ ያለች አድርጎ እንደዚህ ለመቀረጢት ያልሰጠሽም እዚያ ከተሽ አታስሩ ወደ ኋላ እምብርቴ ላይ ደረሰኩ ወድቆ አረ እንኳንም በርተሽ ምንሽም አልደረሰ ህልብሽም አልደረሰ አንተም በርተሽ አይማይ እንደውም ጥሩን ዋጋ ሰምቶ ነው እነኚህ ማርክ ያላቸውን ዋጋማ ቢሰሙ በቃ ሌላ ጉዳይ ነው ድንግልና በሰርጀሪ እየተመለሰ ነው አሉ አይባለውና ቢናገባና ቢናገኝ ኦሪጂናል መሆኑንና የሰርጀሪ መሆኑን በምንድን ነው የሚለየው በምንድን ነው የሚለየው ሻውን ደግሞ የጸጉሩ የሁማኒየሩ አንሷችሁ አሁን በዚህ መጣችሁ እሱ መልበቃ ብሏችሁ ምን ጉድ ይሆናል በኪዋር ኮዱ ለየው እንግዲህ አባት የወለዳትን ልጅ ለ2 አመት ሙሉ ጀንጅኖ ልክ እንደ ፍቅረኛ ማለት ነው እሷ አረብ ሀገር ነው የምትኖረው እና በጣም ፍቅር ውስጥ ገብታ ከዛ በኋላ አንድ ቀን ድምጽ ግን ያባቴን ድምጽ ይመስላል ብላ ጠየቀችው ማለት ነው ከዛ አራኔ የወደፊት ህይወትሽ ነኝ እንዴት አባትሽ ሊሆን ይችላል ምናምን ብሎ ካዳት ከዛ ጥርጣሬዋ በጣም እየጨመረ ሲመጣ ልክ ስትነቃበት እሱ መሆኑን ስትደርስበት የላከችለትን ፎቶ በያ ያቀናብሮ የራቁት ቪዲዮ በፌስቡክ ፔጁ በቲክቶክ ላይ ፖስተባት ማለት ነው እኔ አልገባኝ ምን ነበር የፈለከው ፐርፐዙ ምንድነው ልጅን እንደዚህ ማሰቃየት አሁን ልጅቷ ራሴን ላጠፋ ነው እያለች ነው ማለት ነው ዋላልና እኔ ምን አይነት ጊዜ ነው ደረስኩት በአላህ እንደዚህ አይነት ነገር ላይቭ ላይ ራሱ አታምጡት እኔ በቃ ደነግጣለሁ ወላሂ እውነት ነው ሰሞኑን ስንሰማው የነበረው ወሬ ነው ከባድ ነው ግን እኔ ምን አስቦ እንደሆነ ይሄን ያደረገው አላውቅም አንዳንዴም ደግሞ ተጠራጠርኩ ትክክለኛ አባት ነው የሚለው ነገር በጣም ያጠራጥራል እኔ ወይ ደግሞ ትክክለኛ አይምሮ አለው እሱም ራሱ አጠራጣሪ ነው እንጂ ሰው ልጁ ላይ እንዴት እንዲህ አይነት ነገር ያደርጋል በጣም ከባድ ነገር ነው ጥያቄ ለዲያስፖራ እንዴት ነው የወጣችሁት ማለት ወደ ውጭ የወጣችሁበት መንገድ እስቲ መንገዱን ጠቁሙ
እንግልት ምናምን ያልበዛበት ስትል እንዴ አንተ አልነበርክም እንዴ ወደ ውጭ ሀገር ኢትዮ ጆብስ የሚባል አለ ቀላል ነው መንገዱ 500 ብርና ፓስፖርት ማይጠቀም በቴሌግራም ተመዝገቡ ስትል ጭራሽኛ መትጠይቀናል እንዴ ታሞ የተነሳ ፈጣሪው ረሳ አስመሰልከው አንተ ደግሞ መተ በምንም አይደለም ብቻ ግን ቀላሉ መንገድማ ይሄ ነው ብላችሁ ለህዝብ ስትሸጡ ህዝቡን ስታስበሉ እኮ ነበራችሁ ቀላሉ መንገድማ እናንተን እንጠይቃችሁ እንጂ በ500 ብር ውጭ ሀገር ይኬዳል አላላችሁም እንዴ ደርሳችሁ አሁን ጭራሽ እኛን ነው የምትጠይቁት ቀላሉ መንገድ ቤት በኩል እንደሚኬድ በኢትዮ ጆብስ በኩል 500 ብር ከፍለ ቴሌግራም ላይ ተመዝገብና ሂድ ውሃ ጠጣ አንተ ደግሞ ድርቅና ሲያስጠላ እንደዚህ ድርቅ ያለ ማስታወቂያ እየሰራችሁ ከዛ ደግሞ በጣም ነው የምታሳፍሩት ከዛ ከባድ የሆነ ፖለቲካ ደግሞ ታርጓት ቀለም አለቻት እንዴት ነው የሚወጣው ባካችሁ ንገሩን አንተ ንገረን ወንድሜ አንተ ንገረን በ500 ብር ብለህን ይለ እንዴ አንተ ንገረን ውሃ ጠጣ አብዛኞቻችሁ እንዳያችሁት ከዚህ በፊት ማስታወቂያ ሰርቶ ነበር በ500 ብር ብዙ አገሮች መላክ እንደሚቻልና ብዙ ሰዎችም ገንዘባቸው እንደተበላ ነው እየተነገረ የነበረውና ያንን ማስታወቂያ ሲሰራ እንግዲህ ያው በብዙ ፎሎወር ተብሎ ነው ሰው አምኖት ነው ብዙ ፎሎወር ስላለው ሰው አምኖት ነው ያንን ማስታወቂያ ይሰራ የነበረውና ግን ያቀው ነበር ማለት ነው እንደማያስኬድ አሁን ደግሞ እሱ የተገላቢጦሽ ፈላጊ ሆኖ ጥያቄ ላይ መጣ እንግዲህ ምን ሊሰራ አስቦ እንደሆነ ለማወቅ ይከብዳል አሁን እዚህ ላይ እንግዲህ ሌላ ማስታወቂያ ሊደግምልን ነው ባሰጭንቄ ሚሎ ፓርት አልተመቸ በጣም ውሾ ያየን እንዳሩት ልቀቀኝ አታያዘኝ አላልኩም እንዴ አታያዘኝ ሁሌ ውሻ ሲያባረን አታያዘኝ ይሄ ምን አይነት ደደብ ነው አታያዘኝ አስነክሰኝ ነበር እንዳትይዘኝ ብዙ ጊዜ ውሻ ሲያስደነግጣችሁ ቁጭ በሉ አትሩጡ ነው የሚባለው ግን በጣም ደግሞ ያስደነግጣሉ ያስፈራሉ ውሻ ከባድ ነው እጅግ በጣም ያሳዝናል እሌኒ ህይወቷ ማለፉ ተሰማ ባለፈው አመት በገጠማት አደጋ ምክንያት ወደ ማህበራዊ ሚዲያ መታ ሲማጸኑላት የምናውቃት እሌኒ ገብረመድን ከአንድ አመት በላይ ባልጋ ላይ ሆና ስታደርገው የነበረውን የሞትና የሽረት ትግል ተሸንፋ በትላንትናው ለሰኔ 11 ቀን 2018 ዓ.ም አመሻሽ ላይ ከዚህ ዓለም በሞት ተለይታለች እሌኒ አደጋው ያጋጠማት በወቅቱ ቱሉ ዲምቱ በሚገኘው መኖሪያ ቤቷ ባለ 3 ፎቅ ህንጻ ላይ ስልክ እያወራች ወድቃ ነበር ለከፍተኛ የጤና እክል የተዳረገችው መጀመሪያ አካባቢ ለአንድ ወር ያህል በጽኑ ህሙማን ክፍል አይሲዩ ብትቆይም ከዚያ በኋላ ግን ለአንድ አመት ሙሉ ሳትነቃ ኮማ ውስጥ ነበረች የሆነ ሆኖ ሁሉ ነገር የፈጣሪ ፍቃድ ነውና እሌኒ ወደ ፈጣሪዋ ሄዳለች የወጣቷ ስርዓተ ቀብር ዛሬ ሰኔ 12 ቀን 2018 ዓ.ም 9 ሰዓት ላይ በኮዬ ፈጪ አቦ ቤተክርስቲያን ተፈጽሟል ተብሏል ነፍስ ይማር ሳሽ ግባ አቤት ለሞኑ በምን እንደተከሰስ ታውቃለህ ሚስቴን ተደባድቤ ነው አምነህበታል አዎ በደም ለሞኑ ምን አርጋ ነው የደበደብካት ስሜ መቆላመጥ የማይወደውን አቆላምጣ ጠርተኝ ማን ነው ስምህ አራገው አሬ ብላ ነው አረ ደገመው ንዴት ማለት እንዴ ነው አሁን የክስ መዝገብ የሚጠናከርልክ ወንድሜው ሁሉ ሰላም እንደምን አለ ሰላም ነኝ እንዴ ስፈልግሽ አገኘሁሽ አባቴ ምን ሆንክብኝ በጣም ተቸገርኩኝ ይሄው እንደምታየው መኪና ገዛ አይደል ብዙ ነገር በቃ አልሳካም እያለኝ ነው ምን ባደርግበት ይሻላል ዋው ኦኬ አየክ ገንዘብ ሲመጣ ነው አይደል ችግሩ የመጣው አራው መኖር አልቻልንም እኮ በቃ ገንዘብ ማለት ነው ግን ደስተኛ እየሆነን አይደል ደስታ አየ ደስታ ነው የጎደለው ደስታ ኦኬ አካውንት ስር ሚሊዮን አለ አው ከዛ በላይ እንግዲህ ያለንን ነገር ታውቃለህ በቃ መፍትሄውን አገኘሁት እሺ ገንዘብ ከሌለ እንኳን ሰው ሰይጣን አይፈልግም አይደለ በቃ እንደዛ እኮ ነው አሁን ገንዘብ ከሌለ ትጠጣለህ ኧረ አልጠጣም ገንዘብ ከሌለ ትቀማለህ በምን ገንዘብ ከሌለ ታመነዝራለህ ኧረ ጭራሽ በቃ እቺ መኪናዋ ሊብራውን በኔ ታረጋታለሽ እኔ ስለምጸልይ ነው ቋቋማታለሁ ነው ሰላም ነው ያምሮ ሰላም አይደል እንዴ ከሰላም በላይ ምን አለ ኦኬ እስከ ዛሬ ራሱ ቁጭልም ያለብኝ ለካ በዚህ ጉዳይ ነው ደና ሆነ በቃ አምሮን ሰላም አርገክ ገንዘብ ቢኖርክ ምን ይጠቅማል እንዴ አየህ በቃ በስማን በቃ አንተም በይልኝ ለባካን ቁጥር ከዚህ በፊት ልከልኝ ታውቃለህ ዋው የሆነ ሰዓት ጠይቀኝ ወደኔ ላክ እኔ ጸልያለሁ እኔ በጣም ሰላም አረጋለሁ አይደል ህይወትን የሚያስፈልጉ ሰላም ብቻ እሺ በቃ እሺ ነገር እንትን እናደርጋለን ወደኔ የተወሰነ እየላክ ካንተ ሰላም ምን መልስ እኔ በጸሎት አንተን እላለሁ በቃ ዋናው እምነት ነው እምነት አብረን ሄደን እንትን ችግር የለም እሺ አባት በቃ ሊብራውን አዳራ እሺ ከባድ ምክር አሰጣት
እንደዚህ አይነት መካሪ ይሰውራችሁ። ሰላም ናችሁ? አለን ሰላም ነው። ንግድ ፍቃድ ምንድነው? በቃ ንግድ ፍቃድ አልካየህ አይደለ? መመዝገብ የምትፈልገው መዝግብና ወጣ። እንዴ ምን ማለት ነው? ታችሁ ቁጥር ጭቅጭቅ ምንድነው? አይሰለቻችሁም እንዴ? ደምንድነው ሲጀመር ሁሌ የምትመላለሱ? በዚህ ንከራይላችሁ አንደኛችሁ ነው ጭራሽ እንደዚህ ያለ ምንም አታመጣም። A few moments later አረ በመቤቴ ማትገመት ሰው ሁን የሚለውን እንደሌላው ቲክቶክ ሰራለው ብዬ ነው። ያንቺን ትሬንድ እዛው የለም። አረ የለም ያንቺን ትሬንድ እዛው ቀድም ደረስሽን ነፍተሽ ስትወጣጠር ያለበት ማትገመቱን አዲስ የመጣ ትሬንድ ነው። እንግዲህ ገቢዎች ላይ አይሰራም እናቴ፣ ገቢዎች ላይ አይሰራም። የማይገመቱት እነሱ ናቸው። ለምን ፍቅረኛ እንድትሆን እንደፈለኩ ታውቃለህ? በመደውልበት ሰዓት እሷን ማለት የተለያዩ ትምህርት ቤት የተለያዩ ሴቶች ጓደኛ ምናምን አሉኝ፣ ወንዶችም ሴቶችም ምናምን አሉኝ። ሊያ ጋር ስደውል እሷ ጋር ስደውል እንዴት ዋልሽ? እግዚአብሔር ይመስገን ቤስት ፍሬንድ እኮ ነው ማለት ነው። ምን እያደረግሽ ነው ምናምን ስላት አሁን ቡኮ እያቦካው ምናምን የምትለኝ ገብቶሃል? አሁን ቡኮ እያቦካው ማሚ የሆነ ስራ አዛኝ ማድ ቤት ውስጥ ነኝ ምናምን ነው የምትለኝ። ሌላ ሰው ጋር ግን በዛ ሰዓት ሌሎች ሴቶች ጓደኞቼ ጋር በመደውል ሰዓት ግን ወይ ፊልም እያዩ ነው የሚሉኝ፣ ወይ ደግሞ ጌም እየተጫወቱ ወይ ደግሞ ቻት እያደረጉ ይላል። እንደሱ አይነት ወሬ ነው። አሁን ቆይ ቡኮ እያቦኩ ነው በግራ እጄ ነው ምናምን ነገር ስትለኝ እነዛኞቹ እኮ አቦኩ ማለት አይደለም፣ ግን እሷ ሁሌ በደወልኩ ቁጥር ወይ ለፋዘር ሸሚዙን የተኮስኩለት ምናምን ነው የምትለኝ። ኧረ ሸሚዜ ሊተኮስ ነው ወደፊት አላንዱ ጌታ ወይ አመኛል እሱ ሞር ማረኪ እሷነቷ አይደለም የማረከው፣ አስተሳሰቧ አይደለም የማረከው፣ አተር ኮር ማንነቷ አይደለም የማረከው የምታቦካለት ቡኮ ነው፣ ለከርሱ አጥባ የምትተኩስለት ሸሚዙ ነው የማረከው። በአጠቃላይ ለሱ የምታወጣው ጉልበቷ ነው የማረከው። እና ባለትዳር ናቸው። ባለትዳሮች ብቻ ስለ ትዳር ያውሩ። ባይ ዘ ዌይ ስለ ትዳር ትክክለኛውን ነገር ስንናገር ዳማችሁ የሚፈላው እንደዚህ አይነት ሸክም ቤታችሁ አስቀምጣችሁ ስለምትኖሩ ነው። ለዛ ነው ዲፌንሲቭ የምትሆኑት። ለዛ ነው ለመከራከር ትዳርን አትንኪ፣ ትዳርን የልጁ መመዘኛ ግን ለሚስትነት ሳይሆን ለሰራተኛነት ነው የሚመስለው። እኔ ከምንም በላይ ደግሞ ቡኮ ስታወቀ ያለው እኔ የወደደው ቡኮ ነው እንደተባለው ነው። ከባድ ነው፣ ይሄ ነገር ከባድ ነው። ስቶሪ ታይም ወሬ ለምትወዱ ከፌስቡክ ላይ ያገኘሁት ስለ ዴቲንግ ነውና እንደ አይነት ወንድ ገጥሟችሁ የሚያውቅ ሴቶች እንዴት አንድ ላደርጋችሁ ትላለች። አንዴ የሆነ ቆንጅዬ ባንከር ዴት አድርጌ ነበር እና ጥፍሮቹ ነጫጭ ናቸው፣ በጣም ንጹህ ነው። ነጭ ሸሚዝ ከጥቁር ሱሪ ጋር ከጨርቅ ሱሪ ጋር ያዘወትራል። እርግጥ ያለ ጽድት ያለ ነው። ሲያወራ ደግሞ በሚያምር አክሰንት እንግሊዘኛ ጣል ያደርጋል። ወይ ሴቶች! እና ይሄማ ህዝባንድ ማቴሪያል ነው ብዬ ሰፍ ብዬ አገኘሁት። ታዲያ ምን ያደርጋል? ቀለል ያለ ካፌ ሄድን። እዛች ደስ ያለሽን አለኝ። እኔም ያው ላለመገመት ብዬ በመጀመሪያ ቀን ምናምን ብዬ ውስጤ ስንት ነገር እያለኝ አይ ብዬ ብላክ ፎረስት ኬክ ነጣ ካለ ማኪያቶ ጋር አዘዝኩ። እሱ ውሃ አለ። እንዴ ምን የሆነ ነገር ጠጣ እንጂ ቢያንስ ለስላሳ ነገር አልኩ። ስቅለበለብ አይ እኔ ከውሃ ውጪ ምንም አልጠቀምም አለኝ። ዋው ጤናውን ይጠብቃል በልቤ እና ያወራን በሪሌሽንሺፕ ውስጥ 50-50 ነው ማምነው አለኝ። ሁለቱም እኩል ተሳትፎ ማድረግ አለባቸው አለ። ዋው አልኩኝ። አሁንም ዘመናዊ ወንድ ነው፣ በሴት ልጅ ተሳትፎ ያምናል ምናምን አልኩኝ። እና እያልን ቢል መጣ። ከዛ መሸጥ አድርጎ ቡኒ 50 ብር ምን ማለት አልገባኝም። በሞባይል ባንኪንግ ከፍሎ ይሄንን ቲፕ ሊሰጥ ነው ብዬ አሰብኩኝ። አጭር ይላስ የራሱን የውሃ ብቻ ሊከፍል ለውሃ ራሱ እኮ አያዋጣም። በዚህ አክሰንቱ ገደል ይግባ። እንግሊዘኛው ቀለጠ ዘመናዊ። ከዛ
ሳፈጥበት ያው 50-50 ያልኩሽ ይሄንን የሚያጠቃልላል አለኝ። በቃ የለኝም አይልም እንዴ ከዛ የሆነ ነገር በዋለብኝ የሞት ሞቴን ቢሉን ስከፍት 350 ብር ይላል። ከዛ ቀስ ብዬ ቦርሳዬን ስከፍት ቻፕስቲክ ልገዛባት ብዬ ያስቀመጥኩ ከዛ በቃ ውፍ ብዬ እንዴት ልቤ እንደተረጋጋ እንዴ ውድ ምግብስ ባሴን ተጋፍቼ ቋንዴ ውድ ምግብስ ባዝዤ ቢሆን ኖሮ ከዛ ከፍዬ 50 ብሬን ይዤ ዞሬ ሳላየው ባሴን ተጋፍቼ በሳኩ ከዛ በኋላ ጨርቅ ሱሪ ለባሽ ሞች አላምንም አልኩኝ። ቤቴን ጎተሽ በባስት 50 እኩልነት አቤት ሴት መሆን እንግዲህ እኩልነት ከዚህ ይጀምራል። ግን ያልተጠበቀ ነገር ነው። እንዲህ አይነት ነገር ብዙ አልተለመደም። ሆኖም ግን አሁን ያቺ ልጅ እርግጠኛ ነኝ የጨርቅ ሱሪ ትራውማ ነው የሚሆንባት። ጨርቅ ሱሪ የለበሰ ወንድ ካየች መሮጥ ነው። ተው እንጂ ወንዶቻችን፣ እንደዚህማ ባንዴ ሴቶቻችንን አታስደንግጡብን እንዴ! እንደዚህ አይደረግም። እኩልነትን ማስተማር ከተፈለገ በሌላ መልኩ አስተምሩ እንጂ በእንደዚህማ አይደለም። የዋሸው እንዴ ፕሮግራም አዘጋጆችን ስለ አሌክስ መጠየቅ የምፈልገው ነገር አለና ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት አድርጋችሁ ለዋሸው እንዴ ፕሮግራም አዘጋጆች አድርሱልኝ ዘንድ ጠይቃችኋለሁ። እንግዲህ እንደሚታወቀው ዋሸው እንዴ የመዝናኛ ፕሮግራም በአባይ ቲቪ ሲጀመር ከመስራቾቹ ተርታ የሚመደበው አሌክስ ታሞ አልጋ መያዙን እየተመለከትን ነው። በነገራችን ላይ ይህን ጽሑፍ ያገኘሁትኝ ድረገጽ ላይ መሆኑን መጥቀስ እፈልጋለሁኝ። ታዲያ የዋሸው እንዴ አባሎችን መጠየቅ የምፈልገው አንተ ትብስ የተባባሉለት ለመኝታ ካልሆነ በቀር ውሎና ምሽታቸው በያ የተባባሉ የግል መጠሪያ ስያሜን እስኪያበጁ የወዳጅነት ጥጋቸውን ያስመሰከሩበት የዋሸው እንዴ አዘጋጆች ከዕለታት በአንድ ቀን ላለመግባባት ተግባብተው እቃቃ ፈረሰ፣ ዳቦ ተቆረሰ ሆነና ነገሩ የወዳጅነት መረባቸው ተበጥሶ አሌክስ ከአባላቱ ራሱን ቀንሶ ወይም ደግሞ ቀንሰውት ፕሮግራም አቅራቢነት ከራቀ ከወራት በኋላ በእጅጉ ታሞ አልጋ የያዘ ቢሆንም ከደጉ ጊዜ ይልቅ ክፉ ጊዜን የቆጠሩ በሚያስመስል መልኩ ፍልፍሉ በታመመ ጊዜ እኔ ልታመምልህ እኔ ልሙትልህ በሚያስመስል መልኩ በሁሉም አቅጣጫ ተረባርበው የአምላክ ምሕረቱ በእርሱ ላይ ተገልጾ ወደ ስራው ሲመለስ አንተ ትብስ ሲባባሉ የነበሩት የዋሸው እንዴ የፕሮግራም አዘጋጆች ኮሜዲያን አሌክስን እግዚአብሔር ይማረህ ለማለት ለምን ሰነፉ? አበባ ጉንጉን ለታይታ ለማስቀመጥ እና ከመሮጥ ይልቅ ደግ ጊዜን በማስታወስ ከመጠየቅ ጀምሮ ለሕክምናው ብትረባረቡስ ምን ነበረበት? ግን እናንተ ጸባችሁ የድንበር ይመስል በቅንድብ እየተያያችሁ ዛሬም በይቅር ባይነት ልባችሁን አልመክፈታችሁ ይገርማል። ዛሬም ግን አረፈደምና ልባችሁን ለይቅርታ ከፍታችሁ የትናንት መልካም ጊዜን በማስታወስ ከጎኑ በመሆን ጠላትን ኩምሽሽ በማድረግ ሰይጣንን ሀፍረት አከናንቡት ብሎ ጸሐፊው ሐሳቡን ይደመድማል። ስለዚህ ይህን ቪዲዮ ለዋሸው እንዴ ፕሮግራም አዘጋጆች እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት እና ሜንሽን በማድረግ ሊደርሳችሁ እንድታደርጉ በፈጣሪ ስም እጠይቃችኋለሁ። ከዚህ በተረፈ ግን ወንድማችን አሌክስ እግዚአብሔር አምላክ በምሕረት እጁ ዳብሶ ለምትወዳቸው ቤተሰቦች እንዲያበቃ በፈጣሪ ስም ጠይቃለሁኝ። አመሰግናለሁ። ይህ ነገር ሁላችንም ላይ ሊያጋጥመን ይችላል፣ ግን ከባድ ነው፣ በጣም ከባድ። እንደዚህ አይነትም ሰው ምድር ላይ ያለ ነው ያልኩት። ምንም ነገር አይጎልብህም። በቃ ዋው እኔ እንደዚህ ሰው የሚወደኝ አይመስልም። እንዴ ድኜላት ደግሞ ማለት እግዚአብሔር እንደዚህ አይነት እህት ይስጣችሁ።
ለእኔ እህቴም እናቴም ጓደኛዬም ናት። የምር ነው የምላችሁ እና ብዙ ነገር ነው ያሳለፍ። ማንንም አልጎዳውም፣ ራሴን አይደል እሷን ነው የጎዳዋል። ስለዚህ እንዲህ ድኜላት ደግሞ ቆሜ መሄዴ ለእኔ ላይ ደስታ አልፈጠረም ብዙ ማለት ነው። ለእሷ ነው ያስ ከልጇ ጭምራል ማለት ይከብዳል። ስራ እያለ በጣም ያውም 4 ሰዓት የሚሆንባቸው ጊዜ ስራ ጊዜ እያላቸው ቤተሰብ ትዳር ያላት ሰው ናት። ያ ሁሉ ሆኖ ግን የከፈለችልኝ መስዋዕት በገንዘብ አልቀይረው በምንም ልቀየር። ውለታዋን ግን የድንግል ማርያም ልጅ ይክፈላት ለማለት ነው። አሜን አሜን አሜን። አሁን ደስታ ነው ዛሬ። እስኪ ቁም እናሳየና ቆሜ ነው መሰለሽ ምን እግር እንደሌለው ዝም ትሉኛል። በሰራችሁት እግር ዝም አሁን ለቅሶ መሳል ነው ያለብኝ። ለቅሶ ማልቀስ የለብህም አሌክስ። በቃ ተፈጥሮ ነው። ቆይ እንዴ አይ ባንዴማ ቆይ በአግባቡ ነው አንተ ዶክተር በአግባቡ ተጠቀም እያለ እግር ድሮ አለኝ ብዬ ብዙ ሄጃለሁ። አሁን ቀስ በአግባቡ ነው። እንግዲህ ሁላችሁንም እጅግ አድርገን ነው የምናመሰግነው። አሁን አሌክስን ይዘን ወደ ቤት እንሄዳለን። አሁንም በድጋሚ እግዚአብሔር ይስጥልን። ሁሉን የሚከፍል አንድ አምላክ ነው። ለሁላችንም ጥበብም የሰጠ እኔም እሱ ጋር እንድደርስ የፈቀደ እሱ ነው እንጂ ሰው አስቦ በሰው ይሄ አይሆንም፣ በእግዚአብሔር ነው የሚሆነው። በጣም ደስ የሚል ነገር ነው። ኮሜዲያን አሌክስ እንደዚህ በአጭር ጊዜ ውስጥ ተሽሎት ቆሞ ለማመስገን መብቃቱ በጣም ትልቅ ነገር ነው። አሁንም ቢሆን ፈጣሪ እስከ መጨረሻ ጨርሶ ይማርህና ወደምትወደው ሙያ ይመልስህ ነው የምንለው። ፈጣሪ ይማርህ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ዛሬ በመላው ማህበራዊ ሚዲያ መነጋገሪያ የሆነውንና የብዙዎችን ትኩረት የሳበውን የኢቢኤስ ጋዜጠኛ ሉላ በድጋሚ የመሞሸር ዜና ይዘንላችሁ ቀርበናል። ሉላ በኢቢኤስ ቴሌቪዥን በሚተላለፉ የተለያዩ ፕሮግራሞች በሳልና ተወዳጅ ጋዜጠኛ መሆኗ ይታወቃል። ዛሬ ግን የምናወራው ስለ ጋዜጠኝነት ስራዋ ሳይሆን ስለ ግል ህይወቷና በድጋሚ ስለጀመረችው አዲስ የፍቅር ጉዞ ነው። ሽምግልናው የተከናወነው በጣም በጠበቀና ጥቂት የቤተሰብ አባላት ባሉበት ሁኔታ ነው። ሽማግሌዎቹ በባህላዊው መንገድ ተሰይመው ልጃችሁን ለልጃችን የሚለውን ጥያቄ ሲያቀርቡ ቤቱ በደስታ ተሞልቷል። ሉላ በለበሰችው ያማረ የሐበሻ ልብስ ደምቃ ስትታይ ፊቷ ላይ የሚታየው ደስታ ለተመልካቹ ሁሉ የሚጋባ ነበር። ሽማግሌዎቹም እንዲህ አሉ። ዛሬ እዚህ የመጣነው የቤታችሁን መብራት የጓዳችሁን ፋና ልንጠይቅ ነው። ልጃችን ለልጃችሁ ፍቅር ስላለውና ቤተሰብ መሆን ስለምንፈልግ ነው በማለት የባህላዊውን የሽምግልና ስርዓት በክብር አስጀምረዋል። የሉላ ቤተሰቦችም በበኩላቸው ልጃችን ካመነችበትና ደስተኛ ከሆነች እኛም ደስተኞች ነን በማለት በፈገግታ ጥያቄውን ተቀብለዋል። ይህ ዜና በሶሻል ሚዲያ ላይ እንደተለቀቀ ብዙዎች ሉላ እንኳን ደስ አለሽ፣ ሁለተኛው ህይወትሽ የሰላምና የፍቅር ይሁንልሽ በማለት መልካም ምኞታቸውን እየገለጹላት ይገኛሉ። በእርግጥም ሉላ በስራዋ ጠንካራና ለብዙዎች አራያ መሆን የምትችል ሴት መሆኗን አስመስክራለች። አሁንም በአዲስ የትዳር ህይወት ውስጥ የምትገባበት ይህ ወቅት ለሷ አዲስ ምዕራፍ ነው። በሽምግልናው ወቅት የቀረቡት የምግብና የመጠጥ አይነቶች፣ የቤቱ ማስጌጥና የሰዎቹ መስተንግዶ እጅግ የሚያስደንቅ ነበር። ይህ በድጋሚ የመሞሸር ዜና ለብዙዎች ተስፋን የሚሰጥና በፍቅር ማመን በየትኛውም የህይወት ምዕራፍ ሊከሰት እንደሚችል የሚያሳይ ነው። ሉላ በጋዜጠኝነት ህይወቷ ብዙዎችን ስታዝናናና ስታስተምር እንደቆየች ሁሉ አሁን ደግሞ በግል ህይወቷ ደስተኛ መሆኗ ለደጋፊዎቿ ትልቅ የምስራች ነው። በዚህ አጋጣሚ ለሉላና ለወደፊት ባለቤቷ መልካም የትዳር ዘመን እንዲሆንላቸው እንመኛለን። እናንተም ስለ ሉላ ሽምግልና ያላችሁን አስተያየት ከታች በኮመንት መስጫው ላይ አስፍሩልን። መቼም ጋብቻና ፍቅር በሰው ልጅ ህይወት ውስጥ ትልቅ ቦታ አላቸው። ሉላ ደግሞ ይህን ደስታ ለማግኘት የሄደችበት መንገድና ያደረገችው ጥንቃቄ የሚደነቅ ነው። ብዙዎች የህዝብ ሰው ስለሆኑ ብቻ የግል ህይወታቸውን ለሰው ሁሉ ክፍት ያደርጋሉ። ሉላ ግን ሽምግልናው እስኪያልቅ ድረስ በሚስጥር በመያዝ ለባህላችንና ለቤተሰቦቿ ያላትን ክብር አሳይታለች። በዝግጅቱ ላይ የተገኙት የቅርብ ጓደኞቿም ሉላ ምን ያህል ደስተኛ እንደሆነችና ለዚህ አዲስ ህይወት ዝግጁ መሆኗን መስክረዋል። በቅርቡም የሰርጉን ዝግጅት በታላቅ ድምቀት እንደምንመለከት እንጠብቃለን። ለቤቱ አዲስ ከሆናችሁ ላይክ፣ ፎሎውና ሼር ያድርጉልኝ። ይህንን ቪዲዮ ሳታዩት የቀራችሁት አይመስለኝም። ግን ምን አለ አንዳንድ ቲክቶከሮች ቪው ለማግኘት ፎሎ ለማግኘት ሲሉ የሰው ስም እያነሱ
የሌለ ወሬ ያወራሉ። ይህንን ወሬ ደግሞ በቃ ልማድ አድርገውታል ማለት ነውና ይሄ ነገር ግን እንደዛ መሆን የለበትም። ሰዎችን ያደናግራል፣ የተሳሳተ መልእክት ያስተላልፋል። ኢቭን ስማቸው ተጠርቶ የሚነገሩ ሰዎችንም ስሜት ሊጎዳ ይችላል። ስለዚህ ከእንደዚህ አይነት ስራዎች ብንታቀብ ብዬ እላለሁኝና አሁን ሉላ ላይም እየተወራ ያለው በፍጹም ከእውነት የራቀ ወሬ እንደሆነ ነው የሰማሁትኝና ባካችሁ አንዳንድ ቲክቶከሮች እንደዚህ ሰዎችን የምታደናግሩትን ነገር ቆም ብላችሁ ብታስቡ እንደዚህ አይነት ስራ አትስሩ ለማለት እወዳለሁ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። ቪዲዮን ከወደዳችሁት ላይክ አድርጉት፣ ለሌሎች እንዲዳረስ ሼር፣ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። እንደዚህ ፈጣንና አዳዲስ ቪዲዮዎች በቶሎ እንዲደርሷችሁ ሰብስክራይብ የምትሏን የደውል ምልክት በመጫን ቤተሰብ ሁኑን። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።